ኢትዮጵያዊነት ለመጀመሪያ ጊዜ በትክክለኛ ቀለሙ ተግባራዊ ሆነ አሁን። ለምን? አንደኛ እንደዚህ መንግስት የብሔረሰብ እኩልነትን ያረጋገጠ የለም። የሃይማኖት እኩልነት አልነበረም ኢትዮጵያ ውስጥ። የሃይማኖት እኩልነት የተረጋገጠው አሁን ነው። ከያኔዎች፣ አትሌቶች፣ መከላከያ ሰራዊት አባላት በተለያየ መስኩ ለሀገር አስተዋጽኦ ያበረከቱ ሰዎች እየተከበሩ ያሉት አሁን ነው። ኢትዮጵያ በከተማ በገጠርም በአፍሪካ ደረጃ በአንድ ዘርፍ አይደለም እኮ በአንድ ዘርፍ ኢትዮጵያ ቀዳሚ ስትባል ሰምቼ አላውቅም። ፎር ዘ ፈርስት ታይም በሳይንስና ቴክኖሎጂ በአርቲፊሻል ኢንተለጀንስ በል በሳይንስ ሙዚየም በል በስንዴ ምርት በል በ34,000 ቅድመ መደበኛ ትምህርት ቤቶችን በመስራት በል 45,000 የስፖርት ማዘውተሪያዎችን በመስራት ለእያንዳንዱ ክብር በመስጠትና ብዙ ዳታዎችን ልናቀርብ IMF 9.2% ኢትዮጵያ ዘንድሮ እኮ በያዝነው ዓመት ነው አሁን በያዝነው በገባንበት ዓመት ከአፍሪካ አንደኛ ትሆናለች። ሁለተኛው ሀገር 7.5% ናት ዩጋንዳ። ሉክ ዘ ዲፈረንስ። በዚህ በልክ ኢኮኖሚ ላይ ሁለተኛ ከሆነችው እንትን ትበልጣለች። ስለዚህ ይሄ መንግስት በኢኮኖሚ ባህር ኃይል አልነበረንም እኮ ታማኝ ባህር የሚለው ስም ራሱ አሁን ያወቅነው። ስለዚህ ይሄ መንግስት የሚሰራቸው ስራዎች በጣም ታላላቆች ናቸው።